ግናለሁ አሁንም ጨርሶ ይማርህ በሉኝ ጨርሶ ምሮኝ ደግሞ ተመልሼ በፊታችሁ ተመልሼ በስራዬ ላይ ተመልሼ በቤቴ ተመልሼ ከልጆቼ ጋራ ተመልሼ ከኢትዮጵያ ሕዝብ ከናንተ ጋራ የምሆንበትን ጊዜ ሩቅ አይደለም። በጣም ነው ማመሰግነው። በጣም ሁላችሁንም እግዚአብሔር ያክብርልኝ፣ እግዚአብሔር ያክብራችሁ። አይዶን ነው እንግዲህ በቃ ከዚህ በላይ አይዶን ነው እንደምላችሁ አላውቅም። እግዚአብሔር ምስክሬ እኔ እንደዚህ አይነት ነገር አይዶን ነው በቃ ማለት ሰው ለኔ እንደዚህ አለው ወይ ብዬ አስቤም ራሱ አላውቅም። ራሱ ማለት ይሄን ያህል ጊዜ ሶሻል ሚዲያ ላይ እየሰራው ምንም ማለት ሰው ለኔ እንደዚህ ይሆናል አይዶን ነው እኔ አላውቅም። በቃ ላይ ይሁን ብቻ ሆነ። አሁን በቃ ሆኗል። ጥሩ ነው። እግዚአብሔር አመሰግናለሁ ሁላችሁም እያደረጋችሁ ስላለው ነገር በሙሉ ስለምታደርጉትም ወደፊት ስለምታደርጉትም አሁንም ስለያደረጋችሁት ነገር በሙሉ የሚገርማችሁ ከ10 ብር ጀምሮ ነው አልፎ ቴክስት ሲገባልኝ ያለው ከንግድ ባንክ ላይና በቃ ከ10 ብር ጀምሮ ነው ሰው ምን ያህል እንደሆነ ነው በቃ ለኔ ያየሁትና በቃ ከዚህ በላይ ምን አለ ሰው ካለ ምንም በቃ እግዚአብሔር ራሱን ስራ ይሰራል። ሰው ደግሞ አይዞ በርታ ሲል ደግሞ ሌላ ነገር አልፎ የምታስታውሱ ካላችሁ አንዳንድ ጊዜ እንደ ቀልድም እያደረኩ ምለው ነገር ነበረ። ምንድነው ምለያ ጓድ ኮንሬል ያሉት አንድ ነገር ነበር። አንድ ቪዲዮ ላይ ያየሁት ማለት ነው። ምን አሉ? አይዞ በርታ እንደዚህ ነው የሚባለው የሚል ነገር የሆነ አንድ ቪዲዮ ላይ ሰምቼ ነበርና እሷን እንደ ድንገት አጋጣሚ ይዣት እላት ነበር አልፎና ልክ አሁን በቃ ያንን ነገር ነው ያየሁት። አው አይዞ በርታ ወደፊት ነው የሚባለው ነው የሚል አስታወስኩት። አይዞ በርታ ወደፊት ነው የሚባለው ይላሉ አንድ ንግግራቸው ላይና እሷን ነገር በተለያየ ጊዜ እላት ነበረ። ስፔሲፊካሊም በቃ አሁን በኢትዮጵያ ሕዝብ በሙሉ ሁላችሁ ኤርትራውያን፣ ኢትዮጵያውያን በተለያየ ዓለም ክፍል ያላችሁ የሰፈሬ ልጆች፣ የጨርቆስ ልጆች ማለት እኔ አሁን እንደዚህ መነጣጠል አልችልም። ሁላችሁም በቃ ሁላችሁም እያደረጋችሁት ስላለው ርብርብ ስለ መልካም ቃላቶቻችሁ፣ ስለ በጎ ቃላቶቻችሁ፣ ስለ በጎ ምኞቶቻችሁ፣ ስለ ጸሎቶቻችሁ በሙሉ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ከእንደገና በሰላም በፍቅር በጤና ደግሞ ወደምወደው ስራዬ ተመልሼ በዛ ደግሞ ከእንደገና እንተያያለን፣ እንደጋግፋለን፣ የተለያዩ ነገሮችን እናደርጋለን። ማለት የእውነቴን የምነግራችሁ ቶታሊ ነው ሐሳቤ የተቀየረው። ማለት ብዙ ነገር ተለውጧል። አሁን በምን ተለወጠ ካላችሁኝ እኔ እንዳያችሁት ሶሻል